ሰላም ክርስቶስ ይብዛላችሁ። እኔም ወጉ ደርሶኝ ደብረ ሊባኖስ ተክልዬ አባቴ እንደዚህ በሚያምር ሁኔታ ተሳልም ያለውኝ። እዚህ ጋር ደግሞ የምታውቁት አባቴ ጻድቁ ወዳጄ አቡነ ሀብተ ማርያም እንግዲህ በእኔና በሳቸው መሀል ያለውን ፍቅር በብዙ ኢንተርቪ ሰምታችኋል ብዬ ተስፋ አድርጋለሁኝ። በጣም የምወዳቸው ጻድቁ አባቴ ናቸው። እንግዲህ በህልም የማውቃቸውን አባቴ በእውኔ ደግሞ ሂጄ ተባርኬ ተሳልሜ ደጃቸውን ረግጬ መጥቻለሁና እዚህ ጋር ቀሚሴን አላስተዋልኩኝም። ጉዞ ላይ ስለነበረ አይምሮዬ ምናምን ነገር ጉዞ ላይ ስለነበርኩኝ አላስተዋልኩኝም። ፀጉሬ ደግሞ እንደዚህ ነጠላ ለብሼ ነበረ እና ነጠላ ለካ ወድቆብኛል። ያው ለመጀመሪያ ጊዜ ስለምጓዝ ብዙም እንትን አላደረኩኝም፣ ትኩረት አላደረኩም። ጉዞ ለዛ ቦታ ላይ መድረስ ብቻ ነበረ እና በጣም ደስ የሚል ጉዞ ነበር ያደረኩትኝ። ከልጆች ጋር የተጫወትን ነበረ። እዚህ ጋር ደግሞ ወድቄ ነበረ። እንግዲህ መንገዱ አስቸጋሪ ነው ታውቃላችሁ። ለትንሽ ነው የተረኩኝ። እንግዲህ እዚህ ገደል ውስጥ ገብቼ ነበረ እና የቀሚሴን አያያዝ እንደውም ደግሞ ፀጉሬን ሳልሸፍን ነበረ መንገዴን ብቻ አትኩሬ ስሮጥ የነበረው። እግዚአብሔር ይመስገን ሄጄ ብዙ ቋጠሮ ተፈቶልኝ ጻድቁ አባቴን ተሳልሜ በረከት ተካፍዬ ጸበላቸውንም ከእምነታቸውም እግዚአብሔር ይመስገን ከቃል ኪዳናቸውም ተካፍዬ መጥቻለሁኝ። ብዙ ቋጠሮ ተፈታልኝ። እዛ ሲሄድ ሲያስጨንቀኝ የነበረ ሁሉ ወዳጅ አባቴ ደጁን ስረግጥ ነው ሁሉም ነገር የተፈታልኝና እንግዲህ እናንተም እዚህ ቦታ ሄዳችሁ ብትባርኩ። እኔ እንግዲህ ጻድቁን እኔ በህልም ነው የማውቃቸው። ጻድቁ አቡነ ሀብተ ማርያም ያውም ስደት ላይ ሆኜ ነው የማውቃቸውና በረከታቸው ይደረብኝ በእውነት። እኚህን ጻድቅ አጥብቃችሁ ያዟቸው በእውነት። እዚህ ጋር ደግሞ ደከም ብሎኝ ከልጆቹ ጋር ትንሽ አረፍ አልኩኝ። እየተጫወትን ነበረ። ከነሱ ጋር ፎቶ ተነሳሁኝ እና ከረጅም ጉዞ በኋላ እዚህ ጋር ደረስን። እዩት እስኪ በማርያም አያምርም? በስላሴ ስም በጣም ነው የሚያምረው። እኔ እንግዲህ ይህንን ቦታ በህልሜ ነው የማውቀው እንደነገርኳቸው። ጻድቁን በህልሜ ነው የማውቃቸው። ጻድቁን በህልሜ አይቼ ነው ገድላቸውን ሳይ ታሪካቸውን ሰማ። እንግዲህ ብዙ ትልቅ አባት ናቸውና እስኪ የወፎቹን ዜማ ላሰማችሁ። ቦታው የሰላም በቃ የደስታ ራሳችሁን የምታገኙበት ቦታ ነው። እስቲ ታምርም በእግዚአብሔር በቃ በጣም ሰላም የሚሰጥ ቦታ ነው። ራሳችሁን እንድታዳምጡ የሚያደርግ ቦታ ነው። እንግዲህ ጻድቁ አባቴ በረከታቸው አይለየን። በስደት ያለን ሁላችንም ለሀገራችን ያብቆን፣ ለዚህ ክብር ያብቆን። ጻድቁ አባታችን ሁላችንም በያለንበት ይባርኩላችኋለሁ። እኔን የጠሩኝ ጻድቁ አባቴ እናንተንም ለደጁ ያብቋችሁ። አሜን።